በቅድሚያም በቃለም ፍቃደኛ ስለሆንሽ አመሰግናለሁ። በኢትዮጵያ ታሪክ የመጀመሪያው ሜዳሊያ ነው ያሸነፍሽው። ስሜቱ ምን ይመስላል? በጣም ደስ ይላል። እንደ ኢትዮጵያ ደረጃ በአፍሪካም ሆነ በየትም በአጭር ርቀት ላይ የመጀመሪያ ወርቅ በማምጣቴ በጣም ደስ ብሎኛል። ኢትዮጵያ የምትታወቀው በረዥም ርቀት ብቻ ነበር። በአጭር ርቀት ሜዳሊያ ወርቅ ሜዳሊያ ለመጀመሪያ ጊዜ አስገኝቻለሁ። በጣም ደስ ይላል። ያው ለዚህ ውድድር ሲመጣ በጣም ተፈትኜ ነበር የመጣሁት። ያው ፈጣሪ የውስጤን አይቶ ወርቅ እንዳመጣ ረድቶኛል። በጣም ደስ ብሎኛል። እንግዲህ የመጀመሪያው ማጣሪያ ጀምሮ በተለይ የመጀመሪያው ማጣሪያ ላይ ፈጣን ሰዓት ነበር ያስመዘገብሽው። ትናንትና ትንሽ ቀዝቀዝ ብሎሽ ነበረ። አጠቃላይ ጋና ከመጣሽ በኋላ ወበቁ እንደዚሁም ያለው አየር ሁኔታ ጫና አሳድሮብሽ ነበር ወይስ? ያው ያለው አየር ሁኔታ በየቀኑ ትንሽ የተቀያየረ ነው። የመጀመሪያ ቀን 52:05 ነበር የሮጥኩት። ሁለተኛ ቀን 51 ነበር። አየሩ ትንሽ ደስ ይል ነበር። ዛሬው ደግሞ ትንሽ ቀዝቀዝ ይላል። 50 ምናምን ቤት ነው የሮጥኩት። ደስ ብሎኛል። በጣም አየሩ ፈትኖናል። ከኛ አየር ጋር ምንም አይገናኝም። በጣም ከባድ ነበር። ያው ፈጣሪ ረድቶኝ ወርቅ አምጥቻለሁ። በጣም ደስ ብሎኛል።